እነዚህ ሴቶች የሚኖሩት ወንዶች በሌሉበት ደሴት ላይ ሲሆን እድሜያቸውን በሙሉም አያረጁም አይሞቱም። በሌላ በኩል ወንዶች ደግሞ ወደዚች ደሴት መምጣት የሁል ጊዜም ምኞታቸው ሲሆን እስካሁን ግን ተሳክቶለት በህይወት እዚህ ደሴት ላይ የደረሰ አንድም ወንድ የለም። ምንም እንኳን ይሄንን ቢያውቁም እነዚህ ሁለት ልጆች ደግሞ እዛው ደሴት ለመድረስ ቆርጠው ተነስተዋል። ሚስተር ሶንግ ስለዚህ ደሴት ከሰማ ቆይቷል። እሱም ቢሆን ወደዛው መሄድ ይፈልጋል። በዚህ እድሜው ምን ፈልጎ ነው? አዎ እሱ እንኳን እንደሌሎቹ ወንዶች ሴቶቹን ፈልጎ ሳይሆን የሚሄደው የማያረጁት የማይሞቱት የሆነ መድኃኒት እየወሰዱ ነው በማለት ያንን መድኃኒት ፍለጋ ነው። ይህ በእንዲህ እንዳለ ዋንግ የተባለ ወጣትም ሚስተር ሶንግ የተናገረውን በሬዲዮን እየሰማ ነው። ሚስተር ሶንግ ያንን ሚስጥራዊ ደሴት ፈልጎ ላገኘ ሰው ሴቶቹ የሚጠቀሙትን መድኃኒትም ላመጣልኝ ሰው በርከት ያለ ገንዘብ እሸልማለሁ በማለት አስነግሯል። በመቀጠልም ዜናው እስከዛሬ ወደዛ ለመሄድ የሞከሩ ሰዎች አንዳቸውም በህይወት እንዳልተረፉ ተናግሯል። እንደሚባለው ከሆነ ያቺ ደሴት ላይ እግሩ የረገጠው ብቸኛ ወንድ ሊ ይባላል። እንደምታውቁት ሊም ቢሆን ተመልሶ አልመጣም። እናም በህይወት ይኑር ይሙት የሚታወቀው ነገር የለም በማለት የሚስተር ዋንግ ማስታወቂያና ዜናው ይቋጫል። በዜናው ላይ ብቸኛ እዛ ደሴት ላይ እግሩ ረግጧል ተብሎ የተነገረለት ሊ የዚሁ ወጣት የዋንግ አባት ነው። ዋንግም አባቱን በዚሁ አጋጣሚ ፈልጎ ለማግኘት ምርጥ አጋጣሚ ስለሚሆንለት ሚስተር ሶንግ ካሰባሰባቸው ሰዎች ጋር አንድ ላይ በመሆን ያንን የድንግሎቹን ደሴት ለመፈለግ ወስኗል። ትዕይንቱ ሲቀየር ዋንግ ወደዛ ቦታ ለመሄድ እንደሱ ፍለጋ የመጣን አንድ ሰው አግኝቷል። ይህም ወጣት ሂያን ዌይ የሚባል ሲሆን ልጁ የመጣበት ዋነኛ ምክንያት የገንዘብ ሽልማቱን ለማግኘት ሲለው፣ ዋንግ ደግሞ በበኩሉ ዋና ዓላማው አባቱን ማግኘት ቢሆንም ስለ አባቱ ምንም ነገር አልተናገረም። ብቻ ቦታውን ለቀው ከመሄዳቸው በፊት ሚስተር ሶንግ በአንድ ሰው አማካኝነት ጂፒኤስ የላከላቸው ሲሆን በዚህ መሳሪያ አማካኝነትም እያንዳንዱ እንቅስቃሴያቸውን የሚከታተል ይሆናል። እንዲህ ባለ ሁኔታም እነ ዋንግ ፍለጋቸውን ጀምረዋል። ታሪኩም ይህንን ተከትሎ 2 ወራትን ወደፊት ይሻገራል። አሁን ላይ እነ ዋንግ ፍለጋቸውን የቀጠሉበት ሲሆን እንደመጀመሪያው ግን ደስተኛ አይደሉም። ደስታቸውን ያጡበት ዋነኛ ምክንያት የመጀመሪያው ምግብ ማለቁ ነው። ከዚህ በኋላ አንድ ደሴት አግኝተው በዛ ማያርፉ ከሆነ በረሃብ ምክንያት እዚሁ ባህር ላይ መሞታቸው ነው። ሌላኛውና አሳሳቢው ጉዳይ ደግሞ ጂፒኤሳቸው ተበላሽቷል። እናም የት እንዳሉ ወዴትም መሄድ እንዳለባቸው ምንም ያውቁት ነገር የለም። ዋንግም በዚህ ተስፋ ቆርጦ ተኝቶ በነበረ ሰዓት አንዲት ወፍ በላዩ ላይ ኩሷን ተጠልበታለች። ዋንግም ተነስቶ ፊቱ ላይ ያለውን በሚመለከትና ወፎች በአካባቢው ላይ መኖራቸውን በሚያረጋግጥ ሰዓት በእርግጠኝነት አቅራቢያቸው ላይ ደሴት እንዳለ ምልክት ሆኖታል። እናም የርቀት መመልከቻውን በመጠቀም አካባቢውን በሚቃኝ ሰዓት እውነትም ከፊት ለፊታቸው አንድ ደሴት ይገኛል። አሁን ላይ ግን በሚያሳዝን ሁኔታ ጀልባቸውን ይዘው ወደዛ ደሴት መሄድ አይችሉም። ለዚህ ደግሞ ዋነኛ ምክንያቱ ቦታው ላይ ያለው ማዕበል ሲሆን ወደዛ የመሄድ ፍላጎት ካላቸው ብቸኛው አማራጭ እየዋኙ መሄድ ነው። ዋንግና ሂያንም እዚህ ጀልባ ላይ ከመሞት እድላችንን መሞከር አይከፋም በማለት ወደ ውሃ ውስጥ ዘለው ገብተዋል። ከዛም ማዕበሉ እያማታ የአንዲት ደሴት ዳርቻ ላይ ያመጣቸው ሲሆን አሁን የሚገኙበትን ቦታ የሚወራለት የድንግሎቹ ደሴት ነው። ትዕይንቱ ሲቀየር ሴቶቹ ወንዶቹን ከበዋቸው ይገኛል። በጊዜውም ሂያን ገና ከመምጣቱ ለመግባባት ብሎም ለመነካካት ሞክሮ ስለነበር በሱ ምክንያት ሁለቱም የእንጨት እስር ቤት ገብተዋል። በሌላ በኩል ሴቶቹን የምትመራቸው ፔትሪያክ የተባለች ሴት ነች። ፔትሪያክም ወደ እነሱ ጋር በመምጣት ላለፉት 500 ዓመታት ወደ ደሴታችን የመጡት በጣት የሚቆጠሩ ሰዎች ናቸው፣ እናንተ እንዴት ልታገኙ ቻላችሁ በማለት በመጠየቅ ሰዓት ሂያን ላለፉት 500 ዓመታት እነዚህ ሰዎች አለመሞታቸው አለማርጀታቸው አስገርሞት እውነትም ከተማ ላይ የሚወራው ነገር ሁሉ እውነት መሆኑን አምኗል። ለዚህም ሚስጥሩ ምን እንደሆነ ፔትሪያክም ቢጠይቃትም አንዳቸውም ምላሽ ሳይሰጧቸው እዛው ተተዋቸው ሄደዋል። ይበንዲ እንዳለ ዋንግ ከሴቶቹ ደብቆ ቢላ በእጁ ላይ ይዟል። ይህንንም በመጠቀም ታስረው ከነበሩበት ፈተው መውጣት የቻሉ ሲሆን በቦታው ላይ በአንድ አይነት አቅጣጫ ከመሄድ ለመለያየትም ወስነዋል። በዚህ መሰረት ሂያን ጫካውን እየሄደ ነበረ። በጉዞው ምንም እድል ሳይቀናው ቀርቶ ሴቶቹ ባስቀመጡት ወጥመድ የተያዘ ሲሆን ወጥመድ ውስጥ ለገባው ሰውም ታስበው የተቀመጡ የኮክናት ፍሬዎች አናቱን ደብድበውታል። ይበንዲ እንዳለ በከፈፈሉ ወቅት ዋንግ የደረሰው ወደ ሴቶቹ መኖሪያ መሄድ ነበረ።
በመኖሪያቸውም ሙያን የተባለች ሴት ሙን ከተባለች ታናሽ እህቷ ጋር የምትገኝ ሲሆን ዋንግ ተደብቆ በሚገኝበት ክፍል ውስጥም እሱ መኖሩን ሳታቀርታ ሙሉ ልብሷን አውልቃለች። የሴቲቱ ዓላማም ሰውነቷን መታጠብ ነበረ። በሌላ በኩል ዋንግ ከዚህ የመውጣት ፍላጎት ስላለው ቀስ ብሎ ለማምለጥ እየሞከረ ነበረ። ይሁንና ትንሿ ሙን አይተዋለች። እሱም ልጅቷ እንደ ከተማ ልጅ መስለው በከረሜላ ታሏት ለመውጣት በሚሞክር ሰዓት ልጅቷ ጩኸቷን አቅልጣው ሁሉም ሴቶች ካሉበት እንዲመጡ አድርጋለች። ዋንግም ነፍሱን ለማትረፍ ተሯሩጦ በእሳት ሴቶቹን ሲያስፈራራቸው ቢቆይም በመጨረሻ ግን ተይዞ ፔትሪያክ ጋር መቅረቡ አልቀረም። በነ ፔትሪያክ እምነት አጥፍቶ የታሰረ ሰው ከእስር ቤት ማምለጡ በራሱ ትልቅ ኃጢአት ነው። ከዛ በላይ ደግሞ የጎሳውን አባላቶች በእሳት ሲያስፈራራ ነበረ። ይሄም ከመግደል ሙከራ ስለማይተናነስ አሁን ላይ የሞት ፍርድ ተፈርዶበታል። ይህ በእንዲህ እንዳለ በወጥመድ ሲሰቃይ የነበረው ሂያንም ጓደኛውን ለማትረፍ ኮራ ጀነን ብሎ መጥቷል። ውጭንብሮ የጠፋም እንቅስቃሴ እያሳየ እኔ ከተማ ሳለው ወታደር ነበርኩ፣ ማናችሁንም ግን መጉዳት አልፈልግም እያለ ፕሮፓጋንዳውን በሚነፋ ሰዓት መጨረሻው ግን በሴቶቹ ተጠፍጥፎ እንደ ዋንግ ለፍርድ መቅረብ ሆኗል። ምንም እንኳን ሁለቱ ወንዶች ነገሩን ቀለል ቢያደርጉትም በነ ፔትሪያክ እምነት በወንድ ልጅ ራቁታቸውን መታየት ማለት ትልቅ ውርደት ነው። እናም የሚጠብቃቸው ቅጣት ሞት እንደሆነ በተደጋጋሚ በመተናገር ሰዓት ሂያን እሱ ዕድለቢስ በመሆኑ ምክንያት ያቺ ልጅ ስትታጠብ እዛ ክፍል ውስጥ እንዳልነበር ይናገራል። እናም ቢያንስ ባላየሁት አልቀጣ በማለት የሞት ቅጣቱ ከሱ ላይ እንዲነሳለት ጠይቋል። ይህ በእንዲህ እንዳለ ፔትሪያክ እነዚህ ሁለቱ ወንዶች ለምን እዚህ እንደመጡ ማወቅ ፈልጋለች። የዚህን ሰዓትም ዋንግ ከ10 ዓመታት በፊት ወደዚህ የመጣው አባቱ ሊን ፍለጋ እንደመጣ ይናገራል። ፔትሪያክም በሚገባ ሊን ታስታውሰዋለች። አሁን ላይ ግን እሷም የት እንዳለ አታውቅም። አባትክን እኔም በህይወት እፈልገዋለሁ፣ ሳገኘው ግን እንደምገለው ንገርልኝ በማለት እሷም ቢሆን አባቱን እንደምትፈልገው ትናገራለች። ፔትሪያክና ዋንግ ይህንን በሚነጋገሩ ሰዓት ሂያን የአንዲትንም ሴት እርቃን ባለማየቱ ምክንያት የሞቱ ቅጣት እንዲቀነስለት እየለመነ ነው። ሆኖም ፔትሪያክ ምንም ምህረት ስላላሳየቻቸው ሁለቱም እንዲጠበሱ ትዕዛዝ ሰጥታለች። ትዕይንቱ ሲቀየር ሁለቱ ወንዶች በትልቅ ድስት ውስጥ ተቀምጠዋል። ሴቶቹም ቅመማ ቅመም እየጨመሩባቸው የሚገኝ ሲሆን ዋንግም ከመሞታቸውና ከመጠበሳቸው በፊት እያጸዷቸው እንደሆነ ገብቶታል። ይህ በእንዲህ እንዳለ እርቃኗ የታየባት ሙያን ወደዚሁ ክፍል መጣለች። ያያትንም ዋንግ አንተ ካየኸኝ በኋላ እንደረከስኩ ተሰምቶኛል፣ ይሄ ለኛ ከእርግማን አይተናነስም፣ እንደ ባህላችን ደግሞ እርቃኔን ያየኝን ሰው በመግደል እርግማኑን ከራሴ ላይ ማንሳት አለብኝ በማለት ቢላዋን አውጥታ አንገቱን በመቁረጥ ፋንታ የታሰሩበትን ገመድ የፈታችለት ሲሆን ምንም በማያውቀውም ይሄ ምስኪን ጓደኛ እንዲሞት አልፈልግም በማለት ለሱ ስትል እንዳስመለጠቻቸው ትናገራለች። እድል አይቅናቸው የተባሉ እነዚህ ወንዶች ግን ከዛ ቦታ ማምለጥ ቢችሉም ሴቶቹ ባስቀመጡት በሌላው ጥመድ ውስጥ ገብተው በድጋሚ ተይዘዋል። በዚያን ቀን ማግስት ሴቶቹ ጥብስ ወንድ ለመብላት ጓግተው ያሉ ይመስል ቅመማ ቅመም በየቦታው እየወቀጡ እያዘጋጁ ይገኛል። እሳትም ቢሆን በጥሩ ሁኔታ ተያይዞ ወንዶቹ ሰውነታቸው በቅመም እየታሸ ነው። በዚህ ጊዜ ከጎሳው መሃል አንዲት ሴት ወደ እነሱ በመምጣት ቸንዋ የተባለችው አንዲት ሴት በውሃ ውስጥ እየሰመጠች እንደሆነ ትናገራለች። ሴቶቹም ሰጠመች የተባለችው ልጅ ለመታደግ በሚሯሯጡ ሰዓት ዋንግና ሂያን የእሳቱን ፍም ተጠቅሞ የታሰሩበትን ገመድ የቆረጡት ሲሆን ከዛ ቦታ ላይም በፍጥነት መልቀቅ ችለዋል። እነሱ ያላስተዋሉት ነገር ግን እጃቸውን የፈቱበት ፍም ሴቶቹ ትልቅ ቦታ የሚሰጡትን ሚስጥራዊ ዛፍ እያነደደው እንደሆነ ነው። ይህ በእንዲህ እንዳለ ከሴቶቹ መሃል አንድም ሰው ወደ ውሃ ውስጥ ደፍሮ እየሰጠመች ያለችውን ሴት ሊያድናት አልቻለም። እነ ዋንግም ዝም ብለው ይሄንን እያዩ በማምለጥ ፋንታ ይችን ሴት እንታደጋት በማለት ወደ ውሃው ሄዱ ሲሆን ቸንዋንም መታደግ ችለዋል። ከውሃውም አውጥተው ራሷን ስታ የነበረችውን የጎሳዋን አባል ቸንዋን ወደ ነበረችበት ጤናማ ሁኔታ መልሰዋታል። ትዕይንቱ ሲቀየር እነዚህ ወንዶች በፔትሪያክ ፊት ቁጭ ብለዋል። ከፔትሪያክ ውጪ ሁሉም ሴቶች ምህረት እንዲደረግላቸው ስለለመኑ ፔትሪያክም ለነሱ ምህረት ልታደርግላቸው ነው። እንዲያውም ከውሃ ውስጥ ከሞት የተረፈችው ቸንዋ ለሂያን አዲስ ስሜት እንደሚሰማትም ሳትፈራ ተናግራለች። ለአባላቶቿም ትልቅ ክብር የምትሰጠው ፔትሪያክ ለወንዶቹ ምህረት ልታደርግላቸው ነበረ። ግን ችግር የማያጣቸው ወንዶች ቅድም ተታውት የነበረው ፍም ሙሉ ዛፉን አንዶ ጨርሶታል።
ይህም ከምንም በላይ ዋጋ የሚሰጠውን ትልቅ ነገር ያሳጣትን ፔትሪያክን ያለምንም ምህረት አሁኑኑ አንገታቸውን እንዲቀላ ትዕዛዝ እንድትሰጥ አድርጓታል። ሆኖም አባላቶቹ በዚህ ሐሳብ አልተስማሙም። ለወንዶቹም የመጨረሻ ዕድል የለመኑላቸው ሲሆን ፔትሪያክን በሚቀጥሉት 3 ወራቶች ውስጥ ይሄንን ዛፍ ወደ ነበረበት እንዲመልሱት፣ ካልሆነ ግን ያኔ መገደላቸው እንደማይቀር ተናግራለች። ከዚያም በኋላ ዋንግ ያቃጠሉትን ዛፍ እንደ አዲስ ነፍስ እንዲዘራ እየሰሩ ይገኛሉ። ቀናቶች በገፉ ቁጥር ከሴቶቹ ጋር ያላቸው ቅርርብ እየጨመረ ሲሆን ለሴቶቹም አሳ እንዴት እንደሚያጠምዱና አንዳንድ ነገሮችን እያስተማሯቸው ነው። ይህ በእንዲህ እንዳለ ድንቡሽቡሿ ቸንዋ ሂያንን ወደዋለች። እሱ ግን የሷን ያህል ቦታ ሊሰጣት አልቻለም። አንድ ቀን ላይ ዋንግ ጂፒኤሱ አልሰራ ብሎት ለማስተካከል እየሞከረ ነበር። የዚህን ጊዜም እርቃኗን ካያት ሙዋን ጎን እባብ ተመልክቶ እንዳትነደፍ ሲል ይዟት የወደቀ ሲሆን ሙዋን ግን ይሄንን ለምን እንዳደረገ በምትጠይቀውና ከእባቡ ሊያድናት እንደሆነ በሚነግራት ሰዓት እባቡ ለሷ የቤት እንስሳዋ ወዳጇ እንደሆነ ትነግረዋለች። ይሄ ነገር ቀን ያለው ይመስለኛል። እናንተ እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከብዙ ሳምንታት ልፋት በኋላ በመጨረሻ ያቃጠሉት ዛፍ እንደ አዲስ ነፍስ ዘርቷል። ሙሉ ጎሳውም የዛን ቀን ምሽት በዚህ ደስታ እያከበረ የሚገኝ ሲሆን ዋንግም ከርቀት ሆኖ ሙያንን በአይኑ እየተከታተላት ነው። ሁለቱም ይፈላለጋሉ፣ ግን ቀድሞ ሄዶ ማን እንደሚጠይቅ ስላላወቁ ለረጅም ሰዓት እንዲሁ ዝም ብሎ በአይን ሲነጋገሩ ነበር። በመጨረሻም ፍርሃታቸውን ሰብረው ማውራት የጀመሩ ሲሆን ስለዚህ ጎሳ መሰራረትም እየነገረችው ይገኛል። ይህ ጎሳ ከረጅም ጊዜ ዊች በመባል ይጠራ ነበር። የዊች ጎሳም ብዙ እንስሳቶች የነበሩበት እጅግ በጣም ብዙ ሰዎች የሚኖሩበት ነበር። ሴቶቹ እንዳያረጁና ረጅም ዕድሜ እንዲኖሩ የሚያደርጋቸውን ፍሬ በዛም ጊዜ ነበር። ያ ፍሬ የሚመጣው ዋንግ ካቃጠሉት ዛፍ ላይ ነው። እንዳለመታደል ሆኖ ግን በጊዜው የነበሩት የዊች አባላቶች ጠላት የመጣባቸው ሲሆን አብዛኛዎቹም ተገለዋል። እናም በመጨረሻ የተረፉት አንድ ቤተሰቦች ለትንሽ ልጃቸው የዚህን ዛፍ ፍሬ ሰጥተው ከዚህ ርቃ እንድትጠፋ አድርገዋታል። ያቺ ልጅም ቤተሰቦቿ ሲገደሉ በአይኗ ስላየች ከዛ ቦታ በጣም ብዙ ርቃ ሄዳ ነበር። እናም የባህሩ ማዕበል እያማታ ከአንዲት ደሴት ላይ በሚጥላት ሰዓት ቤተሰቦቿ የሰጧትንም ፍሬ በዛው ቦታ ላይ ተክላ እጅግ በጣም ብዙ ዛፎችን አሳደገች። ከዛም ሴቶች ተራ በተራ ወደዚህ እየመጡ ከሷ ጋር መኖር የጀመሩ ሲሆን ይሄ ድንግሎች ምድር በቀድሞ ደግሞ ዊች አይላንድ በመባል የሚታወቀውን ቦታ መስርተዋል። በእርግጠኝነት ያቺ ሴት እኔ እንደሆንኩ ልታስብ ትችላለህ። ያቺ ቤተሰቦቿ ሲገደሉ በአይኗ ያየችውና ይሄንን ቦታ የመሰረተችው ግን ፔትሪያክ ነች። የመጨረሻዋ የዊች ጎሳ አባልና ይሄንንም የመሰረተችው እሷ ነች በማለት በዚህ ቦታ ላይ ያለውን ታሪክ በሙሉ ነግረዋለች። ከዚያም በማግስቱ ሙያን ዋንግን ይዛው አባቱን ለመጨረሻ ጊዜ ያየችበት ቦታ መጣለች። በቦታው ላይ ዋንግ የአባቱን ማስታወሻ ያገኘ ሲሆን ማስታወሻውንም በሚያነብ ሰዓት ስለ እነዚህ ሰዎች በጣም ብዙ ነገር መጻፉን ይመለከታል። እነዚህን የያዛቸውን መረጃዎችን በመያዝ ወደ ሌላኛው ዓለም ለመመለስ ነበር እቅዱ። ግን የእነዚህ ሰዎች ደግነት፣ ለሌላ ሰው ያላቸው አቀባበልና ንጹህነታቸው ይሄንን እንዳያደርግ አድርጎታል። ሌላኛው ዓለም ይሄንን ካወቀ እነዚህን ሰዎች ያጠፋቸዋል። እንደ ሚስተር ሶንግ ላሉ ስግብግቦች ለሞሉበት ዓለም የዚህን ደሴት ሚስጥር አሳልፌ አልሰጥም በማለት እዚሁ ራሱን እንዳጠፋ ተናግሯል። ዋንግም ቢሆን ይሄንን ካነበበ በኋላ የአባቱ መስዋዕትነት ከንቱ እንዳይቀር ሚስተር ሶንግ የሰጠውን ጂፒኤስ ከሂዋን ጋር ይሰባብረዋል። በሚያሳዝን ሁኔታ ግን ጂፒኤሱን ድብድብ አድርገው ቢሰባብሩትም አሁንም ድረስ መስራቱን ሊያቆም አልቻለም። እንዲያውም ሲሰብሩት ለሚስተር ዋንግ ምልክት ሰጥቶታል። ዋንግም ይሄንን ለፔትሪያክ በመንገር ከዚህ ቦታ ላይ ማምለጥ እንዳለባቸው በሚጨቀጨቃቸው ሰዓት ፔትሪያክ በፍጹም እንደማይሆንና በምላሹም ሌላ ብልሃት እንደሚጠቀሙ ትናገራለች። ይህ በእንዲህ እንዳለ ሚስተር ሶንግ ቦታውን አግኝቶት የኔ የሚላቸውን ሰዎች ወደዛ ልኳል። ወንዶቹም ልክ ወደ ውስጥ በሚገቡ ሰዓት ቆንጆ ሴቶቹን ያገኙ ሲሆን ሴቶቹም ቀድሞውኑ ተዘጋጅተው ስለነበር ወንዶቹን በማስከር ዓላማቸውን እንዲስቱና የተባሉትን በማረክ ፋንታ አርፈው እንዲተኙ አድርጓቸዋል። ሚስተር ሶንግም ቢሆን ወንዶቹ ወደ ውስጥ ገብተው በሚቆዩ ሰዓት ራሱ ከተቀሩት ሰዎች ጋር የመጣ ሲሆን ዋንግና ሂያንም እየተንቀለቀሉ መጥተው ነገሩን ሊያስረዱት በሚሞክሩ ሰዓት እነሱን ጨምሮ ሁሉም ሴቶች እንዲታሰሩ ትዕዛዝ ሰጥቷል። በመቀጠልም ሚስተር ሶንግ ፔትሪያክን የዘላለማዊነቱን መድኃኒት የት እንዳለ ማስነግረው ከሆነ ከትንሿ ሙን ጀምሮ ሁሉንም እንደሚገላቸው ዝቷል።
ይህንን የሰማችው ፔትሪያክ ደግሞ እንደዛ እንዲሆን ስላልፈለገች ቦታውን ለማሳየት እየወሰደቻቸው ነው። በጉዟቸው መሃል ግን ሴቶቹ ቀድሞውኑ ተነጋግረው ስለነበር የሚስተር ሶንግን ሰዎች ደብድበዋቸዋል። በጊዜው ሚስተር ሶንግ ደግሞ ዋንግን ይዞት ከቦታው ላይ አመልጦ የነበረ ሲሆን በዚህ ቦታ ላይ ያለውን መድኃኒት ማይነግረው ከሆነም በሰውነቱ ላይ ያለውን ፈንጂ ቦምብ እንደሚያፈነዳው እያስፈራራው ነው። ዋንግም ሴቶቹ እስከሚደርሱለት ድረስ ምንም አልተናገረም ነበር። ምንም እንኳን ሴቶቹ ደርሰውለት ከሚስተር ሶንግ ቢያስጥሉትም ሚስተር ሶንግ ግን በሰውነቱ ላይ አጣብቆት የነበረው ፈንጂ ደቂቃውን መቁጠር ጀምሯል። አሁን ላይ ይሄንን ቦታ ድብልቅልቁን የሚያጠፋው ፈንጂ ለመፈንዳት 30 ሰከንድ ብቻ ነው የቀረው። ዋንግ ደግሞ ይሄ ቦታ ላይ ፈንድቶ ሁሉንም ሰው ለመግደል አይፈልግም። እነዚህ የጎሳ አባላቶች መልካም መሆናቸውን ከአባቱ ተረድቷል፣ በራሱም አይን አይቷል። እናም ልክ እሱም እንደ አባቱ ራሱን መስዋዕት በማድረግ የእነዚህን ሰዎች ሕይወት ለማስቀጠል የወሰነ ሲሆን ፈንጂውንም ከራሱ ጋር ለማፈንዳት ወደ ውሃ ውስጥ ገብቷል። ሴቶቹም ቢሆኑ ዋንግ አይናቸው እያየ ፊት ለፊታቸው ፈንድቷል። ታሪኩም የተወሰኑ ደቂቃዎችን በጨለማና በጸጥታ ካሳለፈ በኋላ በድጋሚ በሚጀምር ሰዓት ዋንግን ከባህር ዳርቻው ላይ ያሳየናል። እነሱ እንደሚሉት ከሆነ የደሴቱ ጠባቂ በሕይወት እንዲተርፍ አድርጎታል ነው የሚሉት። እውነት አይመስልማ? የኔ ልፋት ግን እውነት ነው። ላይክ እና ሰብስክራይብ ማድረጉ እንዳትረሱ።